የአፍሪካ ህብረት ከፍተኛ ባለሙያዎች ቡድን ወደ መቀሌ ያቀና። በፌደራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ የሰላም ስምምነት አተገባበር ለመከታተል በአፍሪካ ህብረት የተሰየመው ከፍተኛ ባለሙያዎች ቡድን መቀሌ መግባቱ ተገልጿል። በአፍሪካ ህብረት የክትትል የማረጋገጥና የማስከበር ሂደት ስር የተዋቀረው ይህ የከፍተኛ ባለሙያዎች ቡድን የሰላም ስምምነቱን አፈጻጸም በቅርበት ለመከታተል ዳግም ስራውን መጀመሩን የህብረቱ የፖለቲካ ጉዳዮች ሰላምና ጸጥታ ኮሚሽን አስታውቋል። ኮሚሽኑ እንዳለው ከሆነ ቡድኑ በህዳር 2015 ዓ.ም በሁለቱም ወገኖች መካከል የተፈረመው የሰላም ስምምነት በተግባር ላይ መዋሉን ለማረጋገጥ ወሳኝ ሚና አለው። የቡድኑ አባላት ለጥቂት ጊዜያት የነበራቸውን የአስተዳደራዊ እረፍት አጠናቀው ነው ወደ መቀሌ የተመለሱት። ይህ የከፍተኛ ባለሙያዎች ቡድን ወደ ስራው መመለስ በኢትዮጵያ ዘላቂ ሰላምን ለማስፈን የሚደረገውን ጥረት የሚያግዝ መሆኑም ተመላክቷል። በመዲናዋ በጂፒኤስ አገልግሎት ላይ ማጭበርበር የፈጸሙ የሞተር ሳይክል አሽከርካሪዎች ተቀጡ። በአዲስ አበባ ከተማ በአራዳ ክፍለ ከተማ ውስጥ በሚንቀሳቀሱ የሞተር ሳይክል አሽከርካሪዎች ላይ በተደረገ ድንገተኛ ቁጥጥር የጂፒኤስ መሳሪያቸውን አቋርጠው በተገኙ አሽከርካሪዎች ላይ እርምጃ መወሰዱ ተገልጿል። የአራዳ ክፍለ ከተማ የትራፊክ ማኔጅመንት ቅርንጫፍ ጽሕፈት ቤት ከመደበኛ ፖሊስና ከደንብ ማስከበር አካላት ጋር በመተባበር በባሻ ወልዴ ችሎትና በቱሪስት ሆቴል አካባቢዎች ድንገተኛ ፍተሻ ማካሄዱን አስታውቋል። በቁጥጥር ወቅት 60 የሞተር ሳይክል አሽከርካሪዎች የተፈተሹ ሲሆን ከነዚህም ውስጥ 20 የሚሆኑት በሞተራቸው ላይ የተገጠመውን የጂፒኤስ መሳሪያ ሆን ብለው በማቋረጣቸው ተቀጥተዋል። የፍተሻው ዋና ትኩረት ጂፒኤስ ስራ ላይ መዋል፣ የቦሎና የመንቀሳቀሻ ፈቃድ፣ የአንጸባራቂ ሰደርያና የሄልሜት አጠቃቀም ላይ መሆኑ ተጠቁሟል። የቅርንጫፍ ጽሕፈት ቤቱ እንደገለጸው የቁጥጥር የተደረገው የትራፊክ አደጋን ከመከላከል ባለፈም በሞተር ሳይክል የሚፈጸሙ ወንጀሎችን ለማስቀረት ታስቦ ነው። በቀጣይ መሰል ቁጥጥሮች ተጠናክረው እንደሚቀጥሉ ባለስልጣኑ አሳስቧል። በኮምቦልቻ ከተማ ባዕድ ነገር የተቀላቀለበት ማር በቁጥጥር ስር ዋለ። በኮምቦልቻ ከተማ በህገወጥ መንገድ ባዕድ ነገር በመቀላቀል ማር መሰል ምርት ሲያዘጋጁ የነበሩ ግለሰቦችና ምርቶች በቁጥጥር ስር መዋላቸው ተገልጿል። በከተማ ቦርከና ክፍለ ከተማ ቁጠባ ቀበሌ ልዩ ስሙ አዲስ ዓለም ሰፈር ተብሎ በሚጠራው አካባቢ በአንድ ግለሰብ መኖሪያ ቤት ውስጥ ማር መሰል ምርት በስፋት ተከማችቶ መገኘቱን ፖሊስ አስታውቋል። የቦርከና ፖሊስ ጣቢያ ወንጀል መከላከል ክፍል ኃላፊ ምክትል ኢንስፔክተር አንዋር ሰይድ እንደገለጹት ግለሰቡ ምርቱን ለማዘጋጀት የሚጠቀምባቸው ከፍተኛ መጠን ያለው ስኳር፣ በርሜሎችና ብረት ድስቶች፣ ጀሶና የተለያዩ ፕላስቲኮች ከነተጠርጣሪው በኦፕሬሽን በቁጥጥር ስር ውለዋል ብለዋል። በተጨማሪም በከተማዋ ጠቢሳ ኬላ ላይ በተደረገ ጥብቅ ፍተሻ በተለያየ ጊዜ ማር መሰል ምርቶችንና ባዕድ ነገሮችን ሲያጓጉዙ የነበሩ 2 ተጠርጣሪዎች መያዛቸው ተገልጿል። በአሁኑ ወቅት በሶስቱም ተጠርጣሪዎች ላይ ምርመራ እየተጣራ ይገኛል ተብሏል። የኢትዮጵያ የምግብና የመድኃኒት ቁጥጥር የኮምቦልቻ ቅርንጫፍ ጽሕፈት ቤት የምግብ ኢንስፔክሽንና የሕግ ማስከበር ዴስክ ኃላፊ የሆኑት ወይዘሮ አያልነሽ ታደሰ በበኩላቸው በማር ምርቱ ላይ ተቀላቀለውን ባዕድ ነገር ለማረጋገጥ የላቦራቶሪ ናሙና መወሰዱን ገልጸዋል። ፖሊስ ማህበረሰቡ የዕለት ተዕለት ፍጆታዎችን ሲገዛ ለጤናው ጥንቃቄ እንዲያደርግ አሳስቧል። በተለይም በሰው ሕይወት ላይ አደጋ የሚጥሉ ነጋዴዎችንና ህገወጥ ድርጊቶችን ለፖሊስ በመጠቆም የዜግነት ድርሻውን እንዲወጣም ጥሪ ቀርቧል። ከውጪ ወዳገኘ ነው ስናመራ በሞሮኮ በደረሰ ድንገተኛ የጎርፍ አደጋ ከ100 ሺህ በላይ ሰዎች ተፈናቀሉ። በሞሮኮ ሰሜናዊ ግዛቶች በተከሰተ ከባድ የጎርፍ አደጋ ከ108 ሺህ በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ባለፉት ጥቂት ቀናት የጣለው ከባድ ዝናብ ባስከተለው ድንገተኛ ጎርፍ መጥለቅለቅ
4 ዋና ዋና ግዛቶች ክፉኛ ተመተዋል ተብሏል። ባለስልጣናቱ እንደገለጹት ሰዎቹ ከቦታው እንዲነሱ የተወሰነው እንደየአካባቢዎቹ የጉዳት ስጋት ደረጃ በደረጃ ሲሆን ለተፈናቃዮችም የትራንስፖርትና የድንገተኛ መጠለያ አገልግሎት እየቀረበ ይገኛል ብለዋል። እንደ ሚኒስትሩ መግለጫ እስከ ትላንት ጠዋት ድረስ የተመዘገበው የተፈናቃዮች ቁጥር በላርሽ ግዛት 81709 ሰዎች፣ በኬንትራ ግዛት 14130 ሰዎች፣ በሲዲ ቃሴም ግዛት 9728 ሰዎች እና በሲዲ ስሊማን ግዛት 2853 ሰዎች ተፈናቅለዋል ተብሏል። በአሁኑ ወቅት ከተማዋ የውሃና የኤሌክትሪክ አገልግሎት ተቋርጧል። የሀገሪቱ የውሃ ሚኒስቴር በበኩሉ በምስራቃዊ ሞሮኮ በሚገኘው የማሶን ሸለቆ የውሃ መጠን መጨመሩንና ድንገተኛ ጎርፍ መመዝገቡን አስታውቋል። የሀገሪቱ የሜትሮሎጂ አገልግሎት ባወጣው መግለጫ ዝቅተኛ የአየር ግፊት ክስተት እስከ 150 ሚሊሜትር የሚደርስ ተጨማሪ ዝናብ ሊያስከትል እንደሚችል በማስጠንቀቅ ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉም አሳስቧል። ከአፍሪካ ወጣ ስንል የቻይና ፕሬዝዳንት አሜሪካ ለታይዋን የጦር መሳሪያ ስታቀርብ ጥንቃቄ ማድረግ አለባት ሲሉ ትራምፕን አሳሰቡ። የቻይና ፕሬዝዳንት ሺ ጂንፒንግ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለታይዋን የጦር መሳሪያ ሲያቀርቡ ጥንቃቄ የተሞላበት እንዲሆን ማሳሰባቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። ረቡዕ ዕለት ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ውይይት